ክፍል 2 የሲኦል ራእይ ምስክርነት ከሉፒ። የተወደዳችሁ ወንድሞች ሆይ እግዚአብሔር ይባርካችሁ። እስኪ የእግዚአብሔርን ቃል እናንብብ። መዝሙር 18 ምዕራፍ ከቁጥር 9 ሰማዮችን ዝቅ ዝቅ አደረገ ወረደ፣ ጨለማም ከእግሩ በታች ነበር። ጌታም እጁን ዘረጋልኝና እጁን ያስኩት፣ ተያይዘንም በዋሻው ውስጥ ቁልቁል መውረድ ጀመርን። ዋሻው የጌታን እጅ ያልያዝኩበትን ሌላኛው እጄን ማየት እስኪያቅተኝ ድረስ እየጨለመ መጣ። በድንገት በጣም ጥቁር አንጸባራቂ ድምፅ የሚሰጥን ነገር አለፍን። ጨለማው በጣም ድቅድቅ ያለ ከመሆኑ የተነሳ እጃችሁ የዋሻውን ግድግዳ ለማግኘት አይችልም። ጉዟችን በጣም ፈጣን ከመሆኑ የተነሳ ነፍሴ ከሰውነቴ የተለየች ያህል ተሰማኝ። ወዲያውም የበሰበሰ ስጋ አይነት ሽታ ሸተተኝ። ሽታውም በእያንዳንዱ ቅስፈት እየከፋ ይሄዳል። ከዚያም የሚሊዮኖችም ነፍሳት ጩኸት ሰማሁ። ያለማቋረጥ ጮኩ፣ ያለቅሱና ይሰቃዩ የሲቃን ድምፅ ያሰሙ ነበር። በጣም ከመፍራቴ የተነሳ ወደ ጌታ ዞርኩ፣ እንዲህም አልኩት፣ ጌታ ሆይ ወዴት ነው የምትወስደኝ? ጌታ ሆይ እባክህ ማረኝ። ይህን ብቻ ነበር የተናገረኝ። ለሰው ሁሉ እንድትናገሪ ይህን ማየት ያስፈልግሻል። ፈጽሞ ጨለማ ወደ ሆነ ቦታ እስክንደርስ ድረስ በዚህ ቀንድ በሚመስለው ዋሻ ውስጥ መሄድን ቀጠልን። ከዓይኔ ላይ ከባድ መጋረጃ እንደ መግለጥ አይነት ሚሊዮኖች እቶኖችን አየሁ። ከዚያም የከፋ ብዙ አሰቃቂ ጩኸቶችን ሰማሁ። ነገር ግን ማንንም ማየት አልቻልኩም። በጣም ፈርቼ ነበር። ለጌታም እንዲህ አልኩት፣ ኦ ጌታ ሆይ እባክህ ማረኝ፣ ወደዚህ ቦታ አትውሰደኝ፣ ይቅር በለኝ። በዚህ ሰዓት በሲኦል ታዛቢ መሆኔን አላሰብኩም። የፍርድ ቀን ነው የመሰለኝ። በጌታ ኢየሱስ ፊት ቆሜ በኃይል እየተንቀጠቀጥኩ ነበር። የእውነት ይህ የሕይወት መጨረሻ ነበር የመሰለኝ። ከፊታችን ወዳለ ትልቅ እቶን ቀረብን። ግዙፉና አስፈሪ ሁኔታ የሚነድ ነበር። በዚህ እቶኖች እያየሁኝ ሚሊዮኖች ነፍሳት በአንድ ድምፅ ሲያለቅሱ እየሰማሁ በቀስታ ወደ ታች መጓዝ ቀጠልኩ። ከዚያም እሳት ያልበላው የእንጨት ጠረጴዛ አየሁ። የቢራ ጠርሙሶቹ የሚመስሉ በላዩ ላይ አሉት። የሚያረካ ይመስላል፣ ነገር ግን በውስጡ እሳት ሞልቶበታል። ይህን እያየው ሳለ ድንገት በአንድ ሰው መጣ። ስጋውን ሙሉ በሙሉ አልቋል ማለት ይቻላል። ከልብሱ የተረፈው የጨቀየና የተቃጠለ ነበር። ከእሳቱ የተነሳ አይኖቹ ሁሉ አፉን፣ ጸጉሩን አጥቷል። አይን ባይኖረውም ግን ያይ ነበር። እላችኋለሁ ይህ በትክክል የሚያሰላስል በትክክል የሚያይ ሰው ነፍስ እንጂ የተፈጥሮ ሰውነት አይደለም። ሰውየው የሰለለ እጁን ወደ ጌታ ዘርግቶ እንዲህ እያለ ያለቅስ ጀመር። ጌታ ሆይ ማረኝ፣ እየተሰቃየሁ ነው፣ እየተቃጠልኩ ነው፣ እባክህ ማረኝ፣ ከዚህ ቦታ አውጣኝ። ጌታም በርህራኄ ተመለከተው። ከዚያም እጄን የሆነ ሞቅታ ተሰማኝ። አየሁም ደም ነበር። የኢየሱስ ደም ይህን የሚያሰቃየውን ሰው በእቶን ውስጥ ሲዋጥ እያየ የጌታ ደም ከእጁ ይወጣ ነበር። ሰውየውም ትኩረቱን ወደ ጠረጴዛው አድርጎ ወደ ጠርሙዞቹ ሄደ። ነገር ግን ጠርሙዙን አንስቶ ሊጠጣ ሲል እሳት ጭስ ከጠርሙሱ ውስጥ ተመንጥቆ ወጣ። ጭንቅላቱ ወደ ኋላ መለሰና ሰምቼም ማላውቀው አይነት ጩኸት ጮኸ። በታላቅ ሕመም ስቃይም ካለቀሰ በኋላ በጠርሙዙ ውስጥ ያለው መጠጣት ጀመር። ነገር ግን ጠርሙዙ በአሲድ የተሞላ ነበር። ኩሮሮው ሙሉ በሙሉ ወደመ። አሲዱ በሆዱ ውስጥ ሲያልፍ ሲጎዳው ታየኝ። በዚህ ሰው ግንባር ላይ 666 የሚለው ቁጥር ታትሞበት ነበር። በደረቱ ላይ በሙቀቱም ሆነ በትሎቹ እንኳን ሊጠፉ የማይችሉ ባልታወቀ ብረት የተሰራ ሳህን አለ። በላዩም እኛ ልንረዳው የማንችለው ጽሑፍ አለ። ጌታም በምህረቱ ትርጓሜውን ገለጸልኝ። ወደዚህ ቦታ የመጣሁት ሰካራም ስለሆንኩ ነው። ጌታም ምህረትን ለመነው። ነገር ግን የእግዚአብሔርን ቃል በግልጽ ይነግረናል። አንደኛ ቆሮንቶስ 6:10 ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ጌታም የዚህን ሰው በምድር ላይ የነበረውን የመጨረሻውን ሕይወቱን እንደ ፊልም አሳየኝ። የዚህን ሰው ከመሞቱ በፊት የመጨረሻው ሰከንድ ልክ በቴሌቪዥን ስክሪን አይነት አሳየኝ። የዚህ ሰው ስም ሌዊስ ይባል ነበር እና በመጠጥ ቤት እየጠጣ ነበር። በመጠጥ ቤቱ ውስጥ የነበረውን አይነት ጠረጴዛና ጠርሙዝ አየው። በጠረጴዛው ዙሪያ ጓደኞች ነበሩት። አሁን አንድ ነገር ልንገራችሁ። አንድ ብቸኛ እውነተኛ ጓደኛ አለ። ስሙም ኢየሱስ ክርስቶስ ነው። ታማኝ ጓደኛ እርሱ ብቻ ነው። ሉዊስ እየጠጣ ነበር። ጓደኞቹ ግን ቀድሞውን ሰክረው ነበር። የቅርብ ጓደኛው ጠርሙዝ አነሳና ሰበረው። ከዚያም ሉዊስን መውጋት ጀመረ። ሉዊስን በመሬት ላይ ሲያየው ቀጥሎም ጥሎት እየሮጠ ጠፋ። ሉዊስም እስኪሞት ድረስ ደም ፈሰሰው። የሚያሳዝነው ነገር ያለ ክርስቶስ መሞቱ ነው። በዚህ ሁሉ ነገር መሃል እነዚያ ሁለት ነፍሳት እያለቀሱ ጌታን አንድ ነገር ጠየቁት። ኦ ጌታ ሆይ፣ ይህ ሰው ስለ አንተ ያውቅ ነበር፣ ስለ ድህነት
ስለ ደህንነትስ ያውቅ ነበር አልኩት። ጌታም እያዘነ መለሰልኝ፣ አዎን ሉፒ የግል አዳኙን አድርጎ ተቀብሎኝ ነበር፣ ነገር ግን አላገለገለኝም። ከዚያም የበለጠ ፍርሃት ተሰማኝ። ሉዊስ በኃይል እያለቀሰ ጮኸ፣ ጌታ ሆይ እጅግ ያማል፣ እባክህ ማረኝ። እጁንም ወደ ጌታ በድጋሚ ዘረጋ። ነገር ግን ጌታ የእኔን እጅ ያዘና ከእቶኑ ርቀን ሄድን። ሉዊስም እየዋጡት ያሉት እቶኖች እያየሉና እየጨመሩ መጡ። ማረኝ ማረኝ። ከዚያም በእቶኑ ውስጥ ተሰወረ። ጉዟችንን ቀጠልን። ይህ ቦታ ግዙፍና የሚያስፈራ ነበር። ሌላ እቶን ጋር ስንደርስ ጌታ እንደዚህን አልኩት፣ ጌታ ሆይ በቃ እባክህን ከዚህ በኋላ ይህን ቦታ ማየት አልፈልግም። ይቅር እንድትለኝ እለምንሃለሁ። እባክህ ይቅር በለኝ። ይህን ማየት አልፈልግም። ስለዚህ አይኔን ጨፈንኩ። ነገር ግን ለውጥ አልነበረም። አይኔን ጨፍኜ ገልጬም ሁሉም ነገር ይታየኛል። ይህ እቶን ቀስ እያለ እየቀነሰ መጣና አንዲት ሴትን አየው። በጭቃ ተሸፍና ነበር። ጭቃው ደግሞ በትሎች ተሞልቷል። በጣም ጥቂት ጸጉር ነበራት። እናም ትሎቹ በወረሯት ጭቃ ተለውሳለች። ሙሉ በሙሉ በትሎች ተወርሳ ትጮኻለች። ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ እዘንልኝና ይቅር በለኝ፣ ተመልከተኝ፣ ያማል፣ ማረኝ፣ እነዚህን ትሎች አስወግድልኝ፣ ከዚህ ስቃይ ያውጣኝ፣ በጣም ያማልና። ጌታም በታላቅ ሐዘን ዝም ብሎ ያያት ነበር። እጁንም በያዘው ጊዜ በሲኦል ውስጥ ለዘላለም በእቶን ስለሚቃጠሉት ነፍሳት የልቡ ሕማምና ስቃይ ተሰማኝ። ይህች ሴት ዓይንም ሆነ ከንፈር የላትም፣ ነገር ግን ታያለች፣ ይሰማታልም። ሕመሙ ሙሉ እንዲሁ ይጠነክራል። በእጇ በአሲድ የተሞላ ጠርሙስ አለ፣ ነገር ግን ሽቶ እንደሆነ ታምላለች። ለእኔ አሲድ እንደሆነ ይታየኛል። ሰውነቷን በተረጨችው ጊዜ ሁሉ ያቃጥላታል። ቢሆንም ግን እየደጋገመች አሲዱን በሰውነቷ ላይ ትጨምራለች። በተደጋጋሚ ውድ ሽቶ እንደሆነ ትናገራለች። በተጨማሪም ደግሞ የሚያምር የአንገት ሐብል እንዳጠለቀችም ታምናለች። ለእኔ ግን የሚታየኝ በአንገቷ ዙሪያ የተጠመጠሙ እባቦችን ነው። በጣም ውድ የሆነ የእጅ አምባር እንዳደረገችም ታምናለች። ነገር ግን እኔ ትሎች እንደሆኑ ይታዩኛል። ወደ አንድ ጫማ ርዝመት ሲኖራቸው በቁጣም አጥንቷን ይሰረስሩ ነበር። ያላት ጌጦቿ ብቻ እንደሆኑ ብትናገርም እኔ ግን ጊንጦችና ትሎች መላ ሰውነቷን ወሯትን አየው። በሲኦል ያሉት ሁሉ ያላቸውን የብረት ሳህን ነበራት። እንዲህም ይላል፣ እዚህ ያለሁት በስርቆት ነው። ይህች ሴት ስለ ኃጢአቷ ምንም አትጸጸትም። ጌታም ጠየቃት፣ መግደሊና እዚህ ቦታ የመጣሽው በምን ምክንያት ነው? እርሷም መለሰች፣ ሌሎችን ስሰርቅ ምንም አይገደኝም ነበር። ሁሌም የሚጨነቀው ስለ ጌጦቼና ውድ ሽቶ ስለማግኘት ነው። ማንንም ልሰርቅ እስካማረኝ ድረስ አይገደኝም። ትሎቹ ሁሉ ሰውነቷን ሲሸነቁሩ እያየው የጌታን እጅ ያዝኩ። መግደሊና የሆነ ነገር እየፈለገች ፊቷን አዞረች። አሁንም ጌታን ጠየቅኩት፣ ይህች ሴት ስለ አንተ ታውቅ ነበር? ጌታን መለሰልኝ፣ አዎ ይህች ሴት ታውቀኝ ነበር። መግደሊና እንዲህ ያለች ዙሪያ መፈለግ ጀመረች። ጌታ ሆይ ያቺ ስለ አንተ ስትነግረኝ የነበረችው ሴት የታለች? ሲኦል ውስጥ ለ15 ዓመታት አለው። ሁሉም በሲኦል ውስጥ ያሉ ሰዎች ሁሉንም ነገር ያስታውሳሉ። መግደሊና መጠየቋን ቀጠለች። የታለች ይህች ሴት? አትታየኝም። ስጋዋ በአንድ ቦታ ነበረ። ሰውነቷ እንደማይዟዟር አወቅኩኝ። ያቺ ስለ እግዚአብሔር የነገረቻት ሴት ለማግኘት ወደ ሌሎች አይቶኖች እየዞረች ለማየት ሞከረች። ጌታም መለሰ፣ አይ መግደላዊት፣ እዚህ የለችም። ስለ እኔ ስትነግርሽ የነበረችው ሴት ከኔ ጋር በመንግሥተ ሰማያት ናት። ይህን ስትሰማ ራሷን ወደ እቶኑ ወረወረች፣ የባሰም አቃጠላት። የብረት ሳህኗም እንደ ሌባ ፈረደባት። በእግዚአብሔር ቃል ውስጥ እንድታነቡ ፈልጋለሁ። በኢሳይያስ ምዕራፍ 3 ከቁጥር 24 እንዲህም ይሆናል፣ በሽቱ ፋንታ ግማት፣ በመታጠቂያም ፋንታ ገመድ፣ ጠጉርንም በመንቀስ ፋንታ ቦሃነት፣ በመጎናጸፊያ ፋንታ ማቅ፣ በውበትም ፋንታ ጠባሳ ይሆናል። ከጌታ ጋር ጉዟችንን ስንቀጥል በትሎች የተሞላን ረድፍ አየው። በዙሪያም በቀይ የጋለ ብረት የተሰራ ተንሸራታች አለ። በዚህም ረድፍ ከማንኛውም አቅጣጫ የሚታይ በድምቀት የሚያበራ የማስታወቂያ ሰሌዳ አለ። እንዲህ የሚል ጽሑፍ አለበት፣ ሁላችሁ ሸታሞችና ቢተኞች እንኳን ደህና መጣችሁ። በተንሸራታችሁ መጨረሻ ትንሽ የሚፈላ መስኖ አለ፣ የሚነድ ድኘን ይመስላል። ከዚያ ሙሉ ለሙሉ ራቁቱን የሆነ ሰው በመንሸራተቻው ሲወርድ አየው። ሲንሸራተቱ ቆዳቸው የተላጠ መንሸራተቻቸው ላይ ይለጠፍ ነበር። በሚነድም መስኖ ውስጥ በወደቁ ጊዜ ምላሳቸው እስኪፈነዳ ድረስ ያብጥና በምላሳቸው ፈንታ ትሎች ይወጡ ነበር። ይህ ስቃያቸውን ይጀምረዋል። እግዚአብሔር ቃል እንዲህ ይላል በመዝሙር 73 ቁጥር 18፣
በድጥ ስፍራ አስቀመጥኳቸው፣ ወደ ጥፋትም ጣልኳቸው። እንዴት ለጥፋት ሆኑ? በድንገትስ አለቁ፣ ስለ ኃጢአታቸውም ጠፉ። እነዚህን ካየን በኋላ ከሲኦል ተመለስን። ልነግራችሁ የምፈልገው ሲኦልና ገነት አሁን ከምናውቀው አካላዊ ዓለም የበለጠ እውነተኛ እንደሆኑ ነው። ወዴት አቅጣጫ መሄድ እንዳለባችሁ የምትወስኑት እዚህ ነው። ወደ ለዘላለማዊ ከክርስቶስ ጋር ማሳለፍ አልያም ሲኦል እሳት። ጌታ እየደጋገመ እንዲህ ይለናል፣ ያለ ቅድስና ማንም ሰው አያየኝም፣ ያለ ቅድስና ማንም ሰው አያየኝም። ዕብራውያን 12:4 ላይ ስለዚህ ነው አሁንም እኔ ይህንኑ ነው የምነግራችሁ፣ ያለ ቅድስና ጌታን ልታዩት አትችሉም። ቅዱሳን ይህንን ቃል ሰምታችሁ ይህን ምስክርነት ሰምታችሁ የጌታን ቀን ወይም ደግሞ የተስፋው ቃል በሚመጣበት ጊዜ ጌታ ኢየሱስ በሚገለጥበት ጊዜ ከሱ ጋር አብረን መክበር እንድንችል ጌታ እንዲረዳን እባካችሁ ከዚህ ከሚጠፋው ዓለም ከሚመጣው ዓለም ከእሳቱ ሐይቅ እንድንቀር ወይም ደግሞ በጌታ ህልውና ውስጥ መግባት እንድንችል ጌታን እንደ ግል አዳኝ ያልተቀበላችሁ እንድትቀበሉ ጥሬን አደርጋለሁ። እግዚአብሔር በቃሉ የታመነ ነው። በመጨረሻው ዘመን ጌታ ኢየሱስን የተቀበሉ ወደ ዘላለማዊ ሕይወት የሚገቡበት እድል አለ። ዛሬ ይህን እድል የተሰጠንን ተጠቅመን በንስሐ ወደ እግዚአብሔር ቀርበን በመንግስቱ በዘላለማዊ ቤቱ እንድንገኝ እግዚአብሔር ይርዳን። ይህንን የማቀርብላችሁ እግዚአብሔር ከመንገዳችን ላይ ከሳትነው መንገድ ላይ መልሶን የንስሐ ሕይወት ሊሰጠን እሱ ዝግጁ ነውና፣ ዛሬ ግን በዚህ እቶን ውስጥ እንዳንሰቃይ በዚህ ከሚጠፋው ዓለም ጋር እንዳንተባበር እንድንመለስ ያበረታናል ብዬ ስላሰብኩን ያቀረብኩላችሁ። በስቃይና በሰቆቃ ድምጽ እዛ እንዳንገኝ ኢየሱስን እንዳናማርር ዛሬ ይሄ እድል ተሰጥቶን ነገ ግን እግዚአብሔርን የምንሰድብበት አፍ እንዳይኖርን ይህንን እድል ተጠቅመን ከዚህ ከሚጠፋው ዓለም ጋር እንዳንተባበር ላሳስባችሁ እወዳለሁ። የጌታና ሰላም ጸጋ ይብዛላችሁ። ምስክርነት ወይም ደግሞ ክፍል 3 ደግሞ በሌላ ክፍል ይዤላችሁ ቀርባለሁ። ጋድ ብለስ ዩ።